መሰናፍ እግዚአብሔር ይዘጋል በሚል ነበር። በፊት መጀመሪያ ራሴን በጣም ያመኛል። እንደገና ውሃ ፊቴን ሲነካ ከጥርሶቼና ከአፍንጫዬ ደም ይፈስ ነበር። በጣም አጨነቅ ነበር እና ነፍሴ ይወጣታ ሁላችሁ ከሰማችሁ ውሃ ፊቱን ሲነካ ከአፍንጫና ከጥርስ ላይ ውሃ ደም ነው የሚፈሰው። አይታችሁ ከምንድና ከምን ከአፍንጫና ከጥርስ ላይ ደም ውሃ ትንሽ ውሃ ከነካ ማለት እሺ። እና በጣም ቸገር ነበር፣ ጨነቅ ነበር እና ሞት ነበር እንትን የሚለኝ የሚሸተኝ ራሴን ለማጥፋት በጣም ወስን ነበር፣ ግን ማድረግ አልቻልኩም። እንዲህ አይነት ኑሮ እስከ መቼ ነው? እግዚአብሔር ምን አትፈታኝ እያልኩኝ በጣም አስብ ነበር፣ ግን እግዚአብሔር ደረሰልኝ። ከዛ ከአስጨናቂ ዘመን እግዚአብሔር ነፃ አወጣኝ። አሁንም እግዚአብሔር በአሁኑ ዘመን ከምነግራቸውና ከማወራው በላይ ማለት ከጸለይልኝ በኋላ እሱ መጨረሻ አካባቢ ላይ በአንተ ላይ 7 ዓመት ሕፃን እንደ ተሰዋ ምናምን ታውቃለህ አለ። የማውቀው ነገር የለኝም አሉ። በእርግጥ አያቴ በሕይወት እያለ ከ2000 ሄክታር መሬት በላይ ለኔ ሰጥቶ ነበርና ያ መሬት ደግሞ በአባትና በአጎትና ከምያለው የእሱ የመጀመሪያ ልጁ ታላቅ ስለሆነ ለመሰለ የመጀመሪያ ስለሆንኩኝ በወረዳ ወረቀት ተደርጎ የዛኛው ያጎት የሚስቱ ዘመን ወረዳ ላይ ዳኛ ስለነበረ እሱ በገንዘብ በሙስና ተደርጎ ወደ እሱ አስቀይሮ የኛው አያቴ ቤት የነበረው እሱ አይመስሉ ወረቀቱ ተሰርቆ ተወስዶ መረጃ ስለሌለ በፊት የነበሩ ሰዎች ግማሽ ቤት የሌሉ ስለነበሩ ያንን አደረገ ማለት ነው። ለብዙ ጊዜ በጣም ጨነቅ ነበር። ህይወት እኔ አሁን ላጣራ የፈለኩት የአእምሮ ጭንቀትና አይ ላይ ያለው ስፈስ የነበረው ደግሞ አሁን አለ የለም አይደል? ኢየሱስ ጌታ እና ዋናው ሀሳቤ እግዚአብሔር አምላክ ሰው ከመጣ በኋላ ሰው በህይወቱ ላይ ለውጡን ካየ ሁለተኛ መፍታት ነው መሰላችሁ። ሌላ ቦታ እሱ የተመጣበት ቤተክርስቲያን ቲክቶክ ላይ ለቃ አይቻለሁ። እኔ ያለቀኩት ቲክቶክ ላይ ፕሮግራም ያለበት ቸርች ሐሙስ ነው መክሰኞ ብቻ እዚህ ቦታው አልጠቅሳችሁ ሰው በጣም ገብቶ ፕሮግራሙ የሚካፈልበት ቤተክርስቲያን ነው ተፈታ ተብሎ ቲክቶክ ላይ ሁሉ ተለቆ ነበረ። በማግስቱ እኛ ጋር ሲመጣ ደግሞ እኛ ጋር እንግዲህ እሱን እግዚአብሔር ያለ እሱ ጾም ጸሎት ላይ ባይሆን ኖሮ እዚህ ጋር ነበር አገልጋዮቹ አቻሉ እና እሱ በስጋ ብቻ ሰው በመንፈስ በርትቶ ስለነበረ እግዚአብሔር እሱንና እንደኛ እኔ ጋር መጠጋት አይችልም። መንፈሱ ሰዎቹ ደግሞ ሲጠጉበት ይመጣል። እንደዚህ አይነት ነገር ነበር እና ሌላ ቦታ ተበቷል ተብሎ ቲክቶክ ላይ ለቅቋል። እኔ አሁን ከለቀኩ ሌላ ነገር ይሆናል ብዬ ታውቁት። በማግስቱ እኛ ጋር ደግሞ ገታ ተባለ የተፈጠረው ነው እና እግዚአብሔር ያደረገለት ትልቅ ነገር ነው። መጨረሻ ላይ ኢየሱስ ጌታ ያደረገልን ጌታ የሰራልን እግዚአብሔርን አምላክ አመስግን። ሁላችሁ ለእግዚአብሔር ክብር ሁሉም ሰው ያመስግን።